ሁላችሁም እንደምታውቁት አሁን ያለንበት ዘመን 21ኛው ክፍለ ዘመን ነው አይደለም? ኤንድ እንግሊዝኛ ደግሞ ኢንተርናሽናል ላንጉጅ ነው ወይም ደግሞ ዓለም አቀፍ መግባቢያ ቋንቋ ነው። አንድ ሰው በዚህ ክፍለ ዘመን ወይም በዚህ ጊዜ እንግሊዝኛ አለማወቅ ከጥቅሙ ይልቅ ጉዳቱ ነው የሚመዝነው። ሰማችሁኝ አይደለ? ከጥቅሙ ይልቅ ጉዳቱ ይመዝናል። እንዴ ብላ ደግሞ ምን ልትለን ነው? ከጥቅሙ ይልቅ እንግሊዝኛ አለማወቅ ከመቼ ጀምሮ ጥቅም ያለው ብላችሁ ልትሉ ትችላላችሁ። ወይል መልስላችሁ። እንግሊዝኛ አለማወቅ ጥቅም አለው ወይ? አጭር እና ቀጭን መልስ ኖ፣ ምንም አይነት ጥቅም የለውም። ነገር ግን ልንዘረዝራቸው የማንችላቸው በጣም ብዙ ጉዳቶች አሉት። እስኪ አንድ ሰው እንግሊዝኛ ባለመቻሉ ምክንያት ሊያጣቸው የሚችሉ 3 ነገሮች ልንገራችሁ። የመጀመሪያውና ዋነኛው ምንድነው? የስራ እድሎች ሊያመልጡን ይችላሉ። እኛ የፈለገ የስራ ማስታወቂያ መጥቶ የተሻለ እውቀት ኖሮን ወይም ለዛ ፖዚሽን በደንብ ኳሊፋይ እያደረግን ኤክስፒሪየንሱ እየኖረን እውቀቱ እየኖረን ነገር ግን የተሻለ እንግሊዝኛ ባለማውራታችን ምክንያት የተሻለ እንግሊዝኛ ያወራ ሰው ያንን ፖዚሽን ኢዝሊ ሊወስድባችሁ ይችላል። እንደምታውቁት አሁን ያለንበት ጊዜ ላይ እንግሊዝኛችንን ብቻ የሚጠይቁ ብዙ የስራ አይነቶች አሉ። እንደዚህ አይነት እድሎች በቀላሉ ከእጃችን ሊወጡ ይችላሉ፣ እንግሊዝኛ ባለማወቃችን ብቻ ማለት ነው። ሁለተኛ እንደምታውቁት አሁን ላይ ዩቲዩብ ላይ በጣም ብዙ ነገር መማር እንችላለን አይደለም? ያላችሁበት ቦታ ሆናችሁ መውሰድ የምትፈልጉት ትምህርት ቢኖር ወይም ደግሞ ይሄ ትምህርት ኢንተርናሽናል የሚሰጥ አይነት ትምህርት ቢሆን የሚያስተምሩት ብዙ ጊዜ በእንግሊዝኛ በመሆኑ የተነሳ አንደርስታንድ ማድረግ ስለማንችል ወይም መረዳት ስለማንችል እንደዚህ አይነት ትምህርቶች ራሱ መውሰድ አንችልም ማለት ነው። ለምሳሌ መማር የፈለጋችሁት አይቲ ነክ የሆነ ክላስ ቢሆን ወይም ኮምፒውተር ጋር የሚያያዝ ክላስ ከሆነ አይደለም እንዴት ነው ኮምፒውተር ኦፕሬት የሚያደርገው ቀርቶ ኢንስትራክሽኑ ወይም ደግሞ እየተባልን ያለ ነው ወይም ደግሞ ይሄ ታይትል መመሪያው ራሱ ብዙ ጊዜ አይገባንም ማለት ነው። የተወሰነ ወይም የተገደበ የትምህርት አይነት ብቻ ነው መውሰድ የምንችለው። ሶስተኛው ከሀገር የመውጣት እድል ቢያጋጥማችሁ በእንግሊዝኛችሁ ምክንያት ይሄ ነገር ወይም ይሄ ፕሮሰስ ፌል ሊያደርግባችሁ ይችላል። እሺ እንደምንም ኤምባሲ ላይ ያለውን ነገር ጨርሳችሁ ወጣችሁ፣ ተሳካላችሁ እንበል። እዛ ጋርስ ከሄዳችሁ በኋላ እንዴት ነው የምትሆኑት? እንዴት ነው የምትገበያዩት? እንዴት ነው ሀሳባችሁ የምትገልጹት? አይደለም በጣም ፍርስትሬቲንግ ወይም በጣም አስጨናቂ ጉዳይ ነው የሚሆነው። ስለዚህ አሁን ባለንበት ዘመን እንግሊዝኛ አለማወቅ ምንም አይነት ጥቅም የለውም፣ ጉዳት ግን በጣም ብዙ ጉዳቶች አሉት ማለት ነው። So if you guys are interested in improving your English, I really hate to break it to you. እኔኛ ለስራ አለባችሁ እንግሊዝኛችሁን ማሻሻል ካለባችሁ ወይም ፍላጎት ካላችሁ እኔኛ ለስራ ነው ያለባችሁ፣ ያው ለማስፈራራት ሳይሆን ጥረት እንድታደርጉ ነው ማለት ነው። በዛሬ ቪዲዮ የትኛውን ቦታ ሄዳችሁ ኢንተርቪው በሉት፣ ከሀገርም ወጣችሁ፣ አዲስ ሰውም ተዋወቃችሁ እንዴት ነው ራሳችሁን በእንግሊዝኛ የምታስተዋውቁት የሚለው ነው የምናየው። ይህንን ቪዲዮ ለመጀመሪያ ጊዜ ያያችሁት ከሆነ ሄሎ እንዴት ናችሁ? This is English with Sophie። የኔ ስም ሶፋኒት ነው። አንድ የእንግሊዝኛ ቋንቋ መማር የሚፈልግ ሰው የትኛውን ቦታ ሄዶ ወይም የትኛውን ቋንቋ ትምህርት ቤት ሄዶ ፕራይቬት ክላስ ወይም በግሉ መማር ቢፈልግ ያው ኦንላይንም ሆነ በአካል ማለት ነው። ዩዥሊ ክላሱ የሚሰጠው በሳምንት 3 ቀን ለ1 ሰዓት ነው። እኔ ትምህርት ቤቴ ጋር ሳትመጡ ወይም ምንም አይነት ክፍያ ኦንላይን ሳትከፍሉኝ በነፃ ይህንን 12 ክፍለ ጊዜ ያው በሳምንት 3 ከተማራችሁ 12 ክፍለ ጊዜ ስለሚኖር 12ቱንም ክፍለ ጊዜ 12 ቻፕተር አድርጌ ላስተምራችሁ ወስኛለሁ። ይሄ ቪዲዮ ቻፕተር 4 ነው ወይም ደግሞ 4ኛው አርስታችን ነው ማለት ነው። ከዚህ በፊት የለቀቅኳቸውን 3 ቪዲዮዎች ካላያችሁ ኢትስ ኦኬ። ይሄኛውን ቪዲዮ ካያችሁ በኋላ ሄዳችሁ 3 ቪዲዮዎችን ማየት ትችላላችሁ። ይሄንን ቻሌንጅ መቀላቀል የምትፈልጉ ከሆነ ከእናንተ የሚጠበቀው ነገር ምንድነው? አንደኛ ደብተር፣ ደጋግሜ ነው የምናገረው፣ ደብተር ያስፈልጋችኋል። ሁለተኛ ሰብስክራይብ አድርጉ፣ ምክንያቱም ቪዲዮ በለቀቅን ቁጥር መርሳት እንዳይኖር ወይም እንዳያመልጣችሁ ሰብስክራይብ ካረጋችሁ እንደዚህ አይነት ቪዲዮዎች ይደርሷችኋል ወይም ደግሞ ኖቲፋይ ትደረጋላችሁ ማለት ነው። ዋይት ቦርድ በመጠቀም በታትኜ ቆንጆ አድርጌ መረቅ ነው ማስይዛችሁ። እንጀምር። as you can see from the board chapter 4 ይላል site introduction and site words ነው የምናየው። site words ምንድናቸው ከተባለ እንግሊዝኛ ስናወራ ወይም ስንጽፍ የማይቀሩ ቃላቶች አሉ። በተደጋጋሚ የምንጠቀማቸው ቃላቶች site words ይባላሉ።
ሶ as you can see there are 3 boxes ሶስት ቦክሶች አሉ የየራሳቸው ጥቅም አላቸው the first one introduction ላይ መቅደም ያለበት ነገር ምንድነው greetings ነው አይደል ሰላምታ so how do we greet somebody የሚለውን ነገር ይመልስልናል ወይም እንዴት ሰላምታችንን እንገልጻለን የሚለውን ያሳየናል ሁለተኛ ላይ እንዴት ራሳችንን እናስተዋውቃለን የሚለውን ነገር ያሳየናል ሶስተኛው ቦክስ ደግሞ as you can see ጥያቄዎች ናቸው ሶ አንድ ሰው ራሱን እንዲያስተዋውቅልን ምን ብለን መጠየቅ አለብን ወይም ደግሞ ሰዎች ምን ብለው ሊጠይቁን ይችላሉ የሚለውን ነገር ያሳያል ሶ the greetings ጋር እንሂድ greetings ሲባል ሁለት አይነት greetings አለ ፎርማል እና ኢንፎርማል ፎርማሊ ማለት ለምሳሌ ስራ ኢንተርቪው ላይ ሄዳችሁ የምታቀርቡት ሰላምታ ወይም በእድሜ ከእናንተ የሚበልጡ ሰዎች የምታቀርቡት የሰላምታ አይነት ፎርማል ይባላል ኢንፎርማል ግን ጓደኞቻችንን ወይም የስራ ባልደረቦቻችንን ወይም የቤተሰብ አባሎቻችንን ሰላም የምንልበት መንገድ is called informal greeting ይባላል so እስኪ ከኔ ኋላ በል እንደምን ተርጎማቸዋለን ኦኬ hello hi what's up hello hi what's up good morning good afternoon good evening good morning good afternoon good evening so hi እና hello ያው ሰላም ለማለት ፈልገን ነው ዋትስአፕ ግን ኢንፎርማል ነው ይሄ ማለት ምን አዲስ ነገር አለ what's new what's up እንላለን አይደል so this one is informal good morning ስንል እንዴት አደርሽ እንዴት አደርክ እንዴት አደራችሁ አይደል good afternoon እንዴት ዋላችሁ ነው ምሳ ሰዓት አካባቢ አይደል ምን ነው good evening ግን እንዴት አመሻችሁ እንድገመው hi hello what's up good morning good afternoon good evening ቺን good ባትሏትም ፕሮናውንስ ታደርጉት good በልስ good morning good afternoon good evening እሺ እዚህ ጋር ደግሞ እንዴት መልክ እንደባለው ኢንትሮዲዩስ እናደርግ ራሳችንን ምን ብለን መመለስ እንችላለን but before that ምን ብለን ይጠይቁን እንችላለን የሚለው ነው so እስኪ what's your name በል what is your name በጋራ what's your name what's your name ስምህ ማን ነው ስምሽ ማን ነው አይደለ ስምህ ማን ነው ስምሽ ማን ነው is what's your name so እስኪ what's your name እሺ መልሱ my name is Henok my name is Sofanit my name is Abeba my name is Samrat የኔ ስም ብላችሁ ስማችሁን እስኪ እዚህ ጋር አስገቡና ፕራክቲስ ለማድረግ ኮሜንት ሴክሽኑ ጋር ስማችሁን ጻፉ እሺ ይሄንን አንብበው how old are you እድሜ ስንት ነው እድሜሽ ስንት ነው እሺ እድሜያችን ምንድን ነው I am blank years old በዳሹ ቦታ እድሜያችሁን አስገቡ ለምሳሌ እኔ last week 28 ዓመቴን ጀመርኩኝ ምንድነው I'm 28 years old I'm 20 years old አንተ እሺ I'm 20 years old I'm 20 years old 15 ዓመቴ ቢሆን I'm 15 years old 30 ዓመቴ ቢሆን ኑሮ I'm 30 years old እዚህ ጋራ 30 15 20 የፈለጋችሁትን እድሜያችሁን የፈለጋችሁትን ሳይሆን እድሜያችሁን አስገቡ and then years old ማለት ነው እሺ ምን ብለን ግን ልንጠይቅ እንችላለን how old are you ስኪበል how old are you እሺ ከየት ነው የመጣኸው ከየት ነው የመጣሽው ማለት ወይም እነሱ ምን ብለው ሊጠይቁ ይችላሉ where are you from I'm from Ethiopia ከአዲስ አበባ ከሆናችሁ ደግሞ I'm from አዲስ አበባ I'm from Jimma I'm from መቀለ አያችሁ I am ከምትሉት ኮንትራክት ብታረጉት ኮንትራክትድ ፎርም ማለት ያጠረው ይሄ በጋራ የሚባለው ሶ ምን ትችላላችሁ I am I am ምን ሆነ I am እሺ I'm from Ethiopia I'm from Saudi Arabia በቃ ያላችሁበትን ቦታ የመጣችሁበትን ቦታ መግለጽ ይችላልላችሁ እሺ where do you live
Where do you live? የት ነው የምትኖረው? የት ነው የምትኖረው አይደለም። I live in Ethiopia. I live in Ethiopia. I live in መቀለ። I live in Meghalaya. I live in ጅማ። I live in Jimma. I live in ባህር ዳር። I live in Bahar Dar. የምትኖርበትን ቦታ I live in ብላችሁ ማስገባት። ዳሽ ያለበት ቦታ የሆነ ነገር ታስገቡበታላችሁ። እሺ what do you do for a living? What do you do for a living? ምንድነው የምትሰራው? ስራህ ምንድነው? ኦኬ what do you do for a living? 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 እዚህ ጋር እነዚህ ሁለቱም መልስ ሊሆኑ ይችላሉ። I am an engineer, I am a teacher። ልዩነቱ ምንድነው? እዚህ ጋር አን አስገብተናል፣ እዚህ ጋር ደግሞ ኤን አስገብተናል። ሶ ኢንጂነር ላይ ኤ ያስገባንበት ምክንያት ኢንጂነር በምን ጀመረ? በቫወል አይደለም? ቫወል እና ማን ናቸው? ኤ ኢ አይ ኦ ዩ። በእነዚህ የሚጀምር ፕሮፌሽን ከሆነ ስራችሁ ወይም ደግሞ የእነዚህ ድምፅ ካለው አይደለም? የቫወል ድምፅ ካለው አን የሚባል አርቲክል ታስገባላችሁ። ሶ እኔ ኢንጂነር ነኝ፣ I am an engineer። አስተማሪ ነኝ ግን I am a teacher because ቲ ምንድነው? ኮንሶናንት ነው፣ ቫወል አይደለም አይደለም? ለምሳሌ አርክቴክት በሆን ኖሮ I am an architect አይደለም? I am an architect። I am an architect። louder ጮክ ብለህ በለው። I am an architect። I am an architect። I am an artist። I am an artist። አያችሁ ኤ ሳይሆን አን እንላለን። ለምሳሌ ፋርመር በሆን ኖሮ ወይም ገበሬ በሆን ኖሮ ደግሞ I am a farmer። እስኪ በል I am a farmer። I am a farmer። I am a farmer። ስለዚህ በቫወል የሚጀምር ፕሮፌሽን ከሆነ ወይም ቫወል ሳውንድ ካለው አንን ታስገባላችሁ ስራችሁ። በኮንሶናንት ሳውንድ ካለ ወይም በኮንሶናንት የሚጀምር ከሆነ ደግሞ ኤን ታስገባላችሁ ማለት ነው። እሺ what is your hobby? What is your hobby? What is your hobby? What is your hobby? What is በጋራ what is your hobby? What is your hobby? Say it again. What's your hobby? What's your hobby? You can say what's እስኪ what's What's your hobby? what's your hobby? What's your hobby? አያችሁ what እና is ምን ሆነ? what ላይ what's isn't ሳረግናት what's your hobby? What's your hobby? በትርፍ ሰዓት ምን ታረጋለህ? በቃ ሆቢ ማለት በትርፍ ሰዓት የሚደረጉ የሚያዝናኑ ነገሮች። እሺ ለምሳሌ መጽሐፍ ማንበብ ብወድ እኔ ወይም የኔ ሆቢ መጽሐፍ ማንበብ ቢሆን I like to read books። I like to read books. 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 ለምሳሌ ፊልም ማየት ቢያዝናናኝ ወይም የኔ ሆቢ ፊልም ማየት ቢሆን I like to watch movies። I like to watch movies. I like to watch movies. I like what? I like to watch movies። I like to watch movies. እሺ ለምሳሌ የኔ ሆቢ ደግሞ ኩክ ማድረግ ቢሆን አይደለ? I like cooking I like cooking. ወይም ደግሞ I like to cook። I like to cook. ስለዚህ እናንተስ ለኔ መልሱልኝ። ይሄንን ቪዲዮ የምታዩ ሰዎች ሆቢያችሁ ምንድን ነው? ምክንያቱም ከእናንተ ሆቢ አይቼ ላረግ እችላለሁ ወይም እኔ ለራሴ ፕራክቲስ ማድረግ እፈልጋለሁ አዳዲስ ሆቢዎች። ስለዚህ የእናንተ ሆቢ ምንድን ነው? ኮሜንት ላይ ጻፉልኝ። ስለተዋወቅኩ ደስ ብሎኛል ወይም ስለተዋወቅኩሽ ደስ ብሎኛል ለማለት ስንፈልግ ናይስ ቱ ሚት ዩ Nice to meet you. ወይም ደግሞ እቺን ት እና ይህ በጋራ ብዙ ጊዜ አንድ ወርድ በቲ ካለቀ እና ሁለተኛው ወርድ በዋይ ካለቀ ች የሚል ሳውንድ አለው። ሶ ናይስ ቱ ሚት ዩ Nice to meet you. ናይስ ቱ ሚት ዩ Nice to meet you. ስለተዋወቅኩ ደስ ብሎኛል ናይስ ቱ ሚት ዩ። Nice to meet you. ይሄ ብቻ ነው ወይ? አይደለም። በጣም ብዙ አባባሎች ወይም ኤክስፕሬሽኖች አሉ፣ ግን አጥረታችሁ ብትይዙ የተሻለ ይሆናል። ሶ ናይስ ቱ ሚት ዩ Nice to meet you. እንደዛ ብሎን ያ ሰው እኛ ስንመልስለት ግን ምን እንጨምራለን? ቱ እንጨምራለን እዚህ ጋር። እኔም ስለተዋወቅኩ ደስ ብሎኛል ወይም ስለተዋወቅኩሽ ደስ ብሎኛል ለማለት ናይስ ቱ ሚት ዩ ቱ Nice to meet you too. ናይስ ቱ ሚት ዩ ቱ Nice to meet you too. ናይስ ቱ ሚት ዩ ቱ። Nice to meet you too. እሺ አንዴ እንድጋመው ይሄንን ብቻ ኦኬ። እኔ ራሴን እዚህ ጋራ የራሴን ላስገባና እናንተ እንትን እንድትሉ ማለት ነው። በዛ መሰረት የራሳችሁን ፕራክቲስ እንድታደርጉ። ሶ ስንት ሰዓት ነው? ማታ አካባቢ ነው። በምታዩበት ሰዓት እኛ የምንቀርጸው ማታ ስለሆነ ነው። ሶ ጉድ ኢቭኒንግ ማይ ኔም ኢዝ ሶፋኒት I am 28 years old. I'm from Addis Ababa. I live in Addis Ababa. I am a teacher.
I like to read books. Nice to meet you. ስለተዋወቅኳችሁ ደስ ብሎኛል። እንዴት አመሻችሁ? የኔ ስም ሶፋኔት ነው። 28 ዓመቴ ነው። አዲስ አበባ ነው የምኖረው። ከዛስ አስተማሪ ነኝ። መጽሐፍ ማንበብ ደስ ይለኛል እና ስለተዋወቅኳችሁ ደስ ብሎኛል። ይሄ ነው ከን ደግሞ እንስራ እስኪ። my name is I'm 20 years old. I'm from Ethiopia. I live in Ethiopia. You're a student. I am an engineer. You're not an engineer. No. You're a student. Yes. I am a student. I am a student. ስቱደንት በኢስላም የጀመረው ምን ብዬ ነበር? እየተከታተልከኝ አይደለም ማለት ነው ሄኖክ። በኤ በኢ አይ ወይ ኦ ወይም ዩ በእነዚህ የሚጀምር ከሆነ ወይም የቫውል ሳውንድ ካለው ነው አን የምናስገባው። ስቱደንትስ አይደለ እንዴ ሳውንዱ? I am a student. 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 I'm a student. I'm a student. እሺ what do you like to do? What do you do? ምንድን ነው ማድረግ የሚመችህ በትርፍ ሰዓትህ ማለት ነው? Movie. I like to watch movies. I like to watch movies. እሺ Nice to meet you. ስለተዋወቅሽ ደስ ብሎኛል። Nice to meet you too. እኔ ነኝ እኮ እኔ ብለው ኖሮ ነው ቱ የምታስገባው። አንተ የነገርከኝ አይደለ? እስኪ ስለተዋወቅሽ ደስ ብሎኛል በለኝ። Nice to meet you. እኔ ደግሞ እንደምመልስልህ Nice to meet you. ቱ። እኔ ደግሞ ናይስ ቱ ሚት ዩ ቱ እልሃለሁ። እስኪ Nice to meet you. አንተ እንደምትለኝ Nice to meet you. እኔ እንደምመልስልህ Nice to meet you too. ቱ ማለት እኔ ምን እንደማለት ላይክ ሚቱ እንሌለ እንደዛ ማለት ነው። እኛ መጠየቅ ብንፈልግ ኑሮ ግን ምን እንደምንለው what's your name? What's your name? ስምህ ማን ነው? ስምሽ ማን ነው? እስኪ what's your name? What's your name? What's your name? What's your name? How old are you? How old are you? Where are you from? Where are you from? Where are you from? Where are you from? Where do you live? Where do you live? Where do you live? Where do you live? What do you do for a living? What do you do for a living? What's your hobby? What's your hobby? ሆቢሽ ምንድን ነው? በትርፍ ሰዓታችሁ መማረግ እንትን ትላላችሁ፣ ትፈልጋላችሁ፣ ትወዳላችሁ። አሁን ስም ብቻ ጋር እኔ ስም ብቻ ማለት መሰነባበት አይደለም። ይህን ሳይ አልጻፍኳትም፣ አልጻፍላቸው። See you tomorrow. See you tomorrow. See you tomorrow. See you tomorrow. ነገ እንገናኛለን ማለት ነው። See you soon. See you soon. በቅርብ እንገናኛለን። እሱ ማለት በቅርብ እንደማለት ነው። See you soon. See you soon. በኋላ እንገናኛለን። See you later. 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 See you tomorrow. See you tomorrow. See you soon. See you soon. ስለዚህ የዛሬ ቀን አርስታችን ምን ይመስላል ጋይስ? ይሄ ቻፕተር 4 ነው። ገና 12 ስለሆነ ስንት ነው የሚቀረን? እስኪ ከ12 ሲቀነስ 8 ቻፕተር አለ ማለት ነው። 8 ቻፕተሮች አሉ። እነሱ እንዳያመልጣችሁ ሰብስክራይብ ማድረጋችሁን አትርሱ። እንደዚህ አይነት ቪዲዮዎች ማየት ያለበት ጓደኛ ወይም የቤተሰብ አባል ካላችሁ ሰብስክራይብ አድርጉ እናንተና ለእነሱ ደግሞ ሼር አድርጉላቸው። አይ ገስ ዲስ ኢዝ ኢት ፎር ቱዴይ። በአካልም ኦንላይንም መማር የምትፈልጉ ሰዎች ካላችሁ የት ነው ያለ ነው? መገናኛ ተስፋዬ ወርቁ ህንፃ ኢትዮ ሴራሚክ ፊት ለፊት ተስፋዬ ወርቁ ህንፃ ቢሮ ቁጥር 405 አለ። አያት አካባቢ ላላችሁ አያት አካባቢ እንገኛለን። በማስቀምጥላችሁ ስልክ ቁጥር ደውሉልን። ፒዲኤፎችን ማግኘት ከፈለጋችሁ ቴሌግራም ጋር ሂዱ። ኤክሰርሳይዝ አለ። ኤክሰርሳይዙን ማግኘት ከፈለጋችሁ የት ትሄዳላችሁ? ቴሌግራም ጋር ሂዱ። አት ዘ ኤንድ ኦፍ ዲስ መንዝ ወሩ ካለቀ በኋላ ኦልሞስት የ12ቱን ቻፕተር ኤክሰርሳይዝ በደንብ ለሰራ እና ደግሞ የምናወጣውን ፋይናል ጥያቄዎች በደንብ አድርጎ ለሰራ 3 ተማሪ የሁለተኛውና የሶስተኛውን ወር ኮርስ በአካል ትምህርት ቤታችን መጥታችሁ ትምህርት ቤት መጥቶ በነፃ እንዲማሩ የምናደርግበት እንትና ጊቫዌ ያለ ብለን ነበረ። እሱንም አትርሱት። ኤክሰርሳይዝ መስራታችሁን አትርሱ። በጣም ጠቃሚ የሚባል ቶፒክ ነው። ስለዚህ እንደዛ አድርጉ። አይ ሲ ዩ ኦን ዘ ኔክስት ቪዲዮ። መልካም ምሽት፣ መልካም ቀን፣ መልካም በምታዩበት ሰዓት አበግዷል።